ሰላም እንኳን ደህና መጣችሁ። ዛሬ ደግሞ ከባለፈው የቀጠለውን ሁለተኛውን ክላሳችንን ይዤላችሁ መጥቻለሁ። በባለፈው እንግዲህ እንግሊዝኛ ፊደላት ስንት እንደሆኑ እንደገናም ደግሞ አናባቢና ተነባቢ ተብለው እንደሚጠሩ በዛው ደግሞ ተነባቢዎቹ ወይም ኮንሶናንት የሚባሉት ደግሞ ስንት እንደሆኑና እንዴት ተብሎ እንደሚነበቡ በባለፈው ቪዲዮ አይተናል። በዚህኛው ቪዲዮ ደግሞ ስለ አናባቢዎች ወይም ቫውልስ ስለምንላቸው እንመለከታለን ማለት ነው። ቫውልስ ማለት ያው አናባቢ ማለት ነው። ወደፊት እንግዲህ ቫውልስ የሚለው እንዴት እንደምታነቡ ስለምንማር ያኔ ይገባቸዋል። ለጊዜው ቫውልስ ነው የሚለው። ከዛ አናባቢ እንግዲህ አናባቢዎች በሁለት መንገድ ነው የሚነበቡት። አናባቢ በሁለት መንገድ ይነበባል። አንደኛው ሾርት የሚባለው ወይም አጠር ተደርጎ ሲነበብ፣ ሁለተኛው ደግሞ ሎንግ ረዘም ተደርጎ ሲነበብ ደግሞ እንዴት ነው የሚነበበው የሚለው ነገር እናያለን። ይሄ ነገር ግራ እንዳይገባችሁ ምንድነው አጠር ምንድነው ረዘም እሱ እናያለን። እንግዲህ 5 ናቸው አናባቢዎች ብለናል። 5 ናቸው። የመጀመሪያው አናባቢ ኤ የምንለው ነው። ሁለተኛው ደግሞ ኤ፣ ሁለተኛው ኢ፣ ሶስተኛው አይ፣ አራተኛው ኦ፣ አምስተኛው ደግሞ ዩ። ኤ ኢ አይ ኦ ዩ። እነዚህ እንግዲህ በቃል ውስጥ ቃል ታውቃላችሁ። እንግዲህ ስማችን አንድ ቃል ነው አይደለ? ለምሳሌ የኔ ስም ናታን ነው። ናታን የሚለው አንድ ቃል ነው። እንግዲህ እንዴት ነው ናታንን ማንበብ የምትችሉት ሲጻፍ? ስለዚህ ያንድን ቃል ውስጥ እንዴት ተደርጎ ነው የሚነበበው? እንግዲህ ናታን ውስጥ ኤን አለበት። ስለዚህ ኤን ምናምን እያልን ነው የምናነበው አይደለም። ስለዚህ እሱን እንዴት ነው የምናነበው የሚለውን ነገር ነው የምናየው። መጀመሪያ የምንማረው እንግዲህ አጠር ተደርጎ ወይም በሾርት መንገድ እንዴት ይነበባሉ። ኤ በሾርት መንገድ ሲነበብ ምን ተብሎ ይነበባል? አ ተብሎ ይነበባል ማለት ነው። ኢ ደግሞ ምን ተብሎ ይነበባል? ኤ ተብሎ ይነበባል ማለት ነው። ኤ ምን ተባለ? አ። ኢ ደግሞ ኤ። አይ ደግሞ ምን ተብሎ ይነበባል? አይ ተብሎ ይነበባል። ኢ አያችሁ፣ አይ ምን ተብሎ ይነበባል? ኢ። ኦ ብላችሁ ማለት ትችላላችሁ። ኦ። ዩ ደግሞ ማለት ትችላላችሁ። ማለት ወይም ወደሚለው ያደላል ማለት ነው። እንግዲህ በአማርኛው ስናይ እንደ ቤተሰብ እንግዲህ በቤተሰብ ስናይ አራተኛ ቤተሰብ የምታውቁ ከሆነ ለምሳሌ ከሆነ በቡ ቢ ባ ስንል ይህንን አናባቢ እንጠቀማለን። አሁን ይሄ ምን ይሆናል? አራተኛ ቤተሰብን ሊወክል ይችላል። የአማርኛ ባ ምናምን ማለት። ይሄኛው ደግሞ ኤ የሚል ድምፅ ይኖረዋል። ድምፁን ነው እንግዲህ እየተማርን ያለን። ኤ የሚል ድምፅ ይኖረዋል። ለምሳሌ 5ኛ የአማርኛው ቤተሰብ በቡ ቢ ባ ቤ ሲላው ይሄ ምን ይሆናል ማለት ነው? ቤ 5ኛ ቤተሰብ አይደለ? ኤ የሚል ድምፅ ይኖረዋል። ቤ ስንል ኤ የሚል ድምፅ ይኖረዋል። ስለዚህ የአማርኛውን 5ኛ ቤተሰቦችን ይወክላል። ምንድነው እዚህ ጋር ቤተሰብ ነው የሚለውን ነገር እዚህ ጋር የሚጽፍላችሁ ነገር ወደፊት እንማራለን በቀላሉ። 3ኛው አይ ደግሞ ሲነበብ ኢ ተብሎ ይነበባል ብለናል። ኢ ስንተኛ ቤተሰብ ነው? በቡ ቢ 3ኛ ቤተሰብ ማለት ቢ 3ኛ ቤተሰብ። 4ኛው ደግሞ ኦ የሚለው 7ኛ ቤተሰብ ይሆናል ማለት ነው። በቡ ቢ ባ ቤ ብ ቦ ኦ የሚል ድምፅ ያለው ማለት ነው። የአማርኛው 6ኛ ቤተሰብ 7ኛ ቤተሰብን ይወክላል ማለት ነው። ዩ ደግሞ የሚል አይነት ድምፅ ይኖረዋል። ለምሳሌ በ ለ ሰ ረ ሲሆን 1ኛ ቤተሰብ የአማርኛውን 1ኛ ቤተሰብ ይወክላል። ይህንን ነገር እንማራለን። አሁን እንግዲህ የተወሰነ 4ኛ 5ኛ ቤተሰብ ስላችሁ ትንሽ ግራ ልትጋቡ ትችላላችሁ። በቀጣይ ክላሶቻችን ደግሞ በደንብ እንማራቸዋለን እነሱን ማለት ነው። ዶንት ወሪ። ኦኬ እንግዲህ በሾርት መንገድ ነው እንግዲህ እንደዚህ የሚነበቡ። አጠር ተደርገው ሲነበቡ ምንድነው? አጠር ተደርገው ሲነበብ ምንድነው? ረዘም ተደርጎ ወይ ሎንግ ሆኖ ሲነበብ የሚለው ነገር ደግሞ እናያለን። ከዛ በፊት ግን ረዘም ሲባል
ኤ የሚባለው ምን ተብሎ ይነበባል? ረዘም ሲባል ማለት ነው። ኤ ተብሎ ይነበባል። ኢ ተብሎ ይነበባል። አይ ተብሎ ይነበባል። የራሱ ድምፅ ነው የሚይዙት፣ የራሳቸውን ድምፅ ነው የሚይዙት። ኦ ተብሎ ይነበባል። ዩ ደግሞ የራሱ ድምፅ ይዋረደ ዩ ተብሎ ይነበባል። ኤ ተብሎ ሲነበብ፣ ኢ ተብሎ ይነበባል። አይ ተብሎ ይነበባል። ኦ ተብሎ ይነበባል። ዩ ደግሞ ዩ ተብሎ ይነበባል ማለት ነው። ስለዚህ አናባቢዎች እንግዲህ ቫውልስ የምንላቸው በሁለት ይከፈላሉ። ሾርት እና ሎንግ። አጠር ተደርጎ ሲነበብና ረዘም ተደርጎ ሲነበብ በሁለት መንገድ ይነበባሉ ማለት ነው በአጠቃላይ። ስለዚህ አጠር ተደርጎ ሲነበብ እንዴት ነው? አ ተብሎ ይነበባል። ኤ ተብሎ ይነበባል። አይ ተብሎ፣ ኦ ተብሎ፣ ዩ ደግሞ አ ተብሎ ይነበባል። ረዘም ሲል ደግሞ ኤ ተብሎ ይነበባል። ኢ ተብሎ፣ አይ ተብሎ፣ ኦ ዩ ደግሞ ዩ ተብሎ ይነበባል በራሳቸው ድምፅ ማለት ነው። ምን ማለት ነው? በትንሹ አጠርና ረዘም ያለው ነገር ላስረዳችሁ። ሾርት ሲሆን ወይም አጠር ተደርጎ ሲነበብ ብዙ ጊዜ በቃል ውስጥ አንድ አናባቢ ሲኖር ብዙ ጊዜ ለምሳሌ ይህንን ቃል ተመልከቱ። በዚህ ቃል ውስጥ አናባቢው ስንት ነው? ችኛዋ ኤ የምትለው ወይ አ የምትለው አናባቢ ብቻ አይደል ያለችው? አ የምትለው አናባቢ ብቻ ያለችው። እዚህ ጋር ምን የምትለው አ የምትለው አናባቢ ናት ያለችው። ስለዚህ ይሄ ምንድን ነው? አጠር ተደርጎ ነው የሚነበበው ማለት ነው። በቃል ውስጥ አናባቢው አንድ ብቻ ሲሆን አያችሁ፣ አንድ አናባቢ ብቻ ሲሆን ምን ተብሎ ነው? አጠር አድርገን የምናነበው። ይህችኛዋን ፊደል አ ብለን አስረው የምናነባት ማለት ነው። ረዘም ሲል ደግሞ በቃል ውስጥ ሁለት እና ከዛ በላይ አናባቢዎች ሲሆኑ ወደፊት ሁሉንም አንድ ባንድ እናያለን። ግን ለምሳሌ በዚህ ቃል ውስጥ እንግዲህ ይሄ ኬክ ነው የሚለው። በዚህ ቃል ውስጥ ስንት አናባቢ አለ? ሁለት አናባቢ አለ፣ ኤና ኢ። በዚህ ጊዜ ደግሞ አናባቢው ሁለት አይደለም። ስለዚህ በቃል ውስጥ ሁለት አናባቢ ሲኖር ደግሞ በዚህኛው መንገድ ረዘም ባለው መንገድ ደግሞ ልናነብ እንችላለን። እሱም እንግዲህ ህግ አላቸው። ወደፊት ደግሞ ቀስ እያለን በደንብ እንማራለን ማለት ነው። እነዚህ አሁን የመጀመሪያው ባክ ሲሆን የሁለተኛው ደግሞ ኬክ። መጀመሪያ ነው አልን ባ ስንል አ ብለናል። እዚህ ጋር ደግሞ ኬክ ስንል ኤን ጠርተናታል ማለት ነው። እችኛዋ ኤ ማለት ነው። ስለዚህ አጠር ያለውና ረዘም የሚለው ወይም ደግሞ ሾርት ሎንግ የሚባለው በዚህ መንገድ ደግሞ ማየት እንችላለን ማለት። እሺ በቀጣይ እንግዲህ ክፍል 3 ይዤላችሁ ቀርባለሁ። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልን። ደግሞ ሰብስክራይብ በማድረግ የሚያናግዙን ደግፉ። ቴንክ ዩ